እንዴት ናችሁ? ሰላም አለይኩም ያ ጀማዓ ደህና ናችሁ ወይ? ኢክራም እባላለሁ። ዛሬ በራሴ ዩቱብ ቻናል መጥቻለሁ እና እንዴት ናችሁ? እንኳን ደህና መጣችሁ። ሁላችሁም በሰብስክራይብ ጀምሩ፣ ምክንያቱም ጀማሪ ነኝ፣ ገና ከዜሮ ነው ጀመርኩት እና እንዴት ናችሁ? ደህና ናችሁ? ዛሬ በአዲስ ቻናል በለየት ባለ አለባበስ በወሎ ባህል በሀገሬ ባህል አለባበስ መጥቻለሁ። ሁላችሁም በሰብስክራይብ በማድረግ እንደምትቀበሉኝ ተስፋ አደርጋለሁ። ደህና ናችሁ? እንዴት ናችሁ? መቼም በኢሳምና ኢክራም ቻናል ታቆኛላችሁ እና የተወሰናችሁት ማታቆኝ ኢክራም ሽመልስ እባላለሁ። ራሴ ላስታወቃችሁ ትንሽ። እኔ ስሜ ኢክራም ሽመልስ ይባላል። የተወለድኩት ደሴ ሰኞ ገበያ የሚባል አካባቢ ነበረ። ከዛ በኋላ ያደግኩት ከ3 ዓመት በኋላ አዲስ አበባ ነው ያደግኩት። በቃ የቀረው ሌላ ማታውቁት ከሆነ ይሄን ልንገራችሁ ብዬ ነው። የቀረውን ታውቁታላችሁ ሌላውን ብዬ አስባለሁ። እና ዛሬ ወደ ራሴ ቻናል ኢክራም ቲዩብ ቢግ ቻናል መጥቻለሁ እና በራሴ ቻናል ልመጣበት የቻልኩት ነገር ምክንያት ምንድን ነው? ብዙ ጊዜ በቃ የራሴ በቃ ምንድን ነው የራስሽን አካውንት ክፈቺ ምናምናም ትሉኛላችሁ አብዛኞቻቸው እና የራስሽን ቻናል ክፈቺ የራስሽን አካውንት ክፈቺ ምናምናም ትሉኛላችሁ እና በጣም ብዙ የምትወዱኝ ሰዎች እንዳላቸው አውቃለሁ። አለ ሂደድልኝ በጣም ነው የማመሰግነው። ሀገር ውስጥ ያላችሁ ሆነ ከሀገር ውጭ ያላችሁ በጣም ነው የማመሰግነው። ለእኔ ከሚገባኝም በላይ ነው የምትሰጡኝ ፍቅርና አክብሮት እና አልሐምዱሊላህ የሰው ውዴታ የሰው ፍቅር ስላለኝ እና በጣም ደስተኛ ነኝ። የራሴን አካውንት አንደኛ የከፈትኩት ምክንያት ብዙ ሰው የራስሽን አካውንት ክፈቺ ምናምናምን ስለሚል እስኪ ለምን የራሴን አልከፍትም? አንዳንዴ ደግሞ በራሴ ሳይት ያሉትን ነገሮች መቅረጽና ማስተላለፍ የምፈልገው ነገር ሲኖር ለምን በራሴ አካውንት ላይ ፖስት አላደርግም በሚል ሀሳብ ነው እና ዛሬ የመጣሁት ያው ከኢሳም ጋር አብረን እንደምንሰራ ታውቃላችሁ እና አብዛኛው የሚፖሰተው የበሌና በሱ ቻናል የነበረው ቻናል ላይ ነው። ግን አንዳንዴ አሁን ከእሱ እውቅና የሆኑ ቻናል የሆኑ ስራዎች ምናምን ስሰራ ግዴታ እሱ መኖር ከሌለበት ምናምን የምሰራው ቪዲዮ ላይ የለም የራሴ ፐርሰናል የሆነ እንቅስቃሴ ምናምን መቅረጽ ስፈልግ ምናምን ለመፖሰት አሁን ያለሱ ይደብረኛል እና ለዛ ለምን አካውንት አልከፍትም እና እስኪ ያለው እናንተ ምላሽ ማይቼ ከዛ ብቻዬን አንዳንዴ የሆነ ሌላ ነገር ምናምን መስራት ሲኖርብኝ ለምሳሌ ሂጃብ ቲቶሪያል ምናምን መጣማጠ ምናምን የምትሉ ያላችሁ እና እንደሱ አይነት ነገሮች ለመስራት የራስ አካውንት ያስፈልጋል ግዴታ እና ለዛ ብዬ ነው የከፈትኩት። ኢንሻላህ ደግሞ አታሳፍሩኝም ብዬ ተስፋ አደርጋለሁ። የቻላችሁ ሰዎችም ቲክታክ ላይ የሚሆን ምናምን በቃ እንዲደርሰው እንዲያውቅ ምናምን የራሴ አካውንት እንደሆነ እንዲያውቅ ሰብስክራይብ እንዲያደርጉ ምናምን ሼር አድርገው እና ኢንሻላህ ነገሮች በራሳቸው ጊዜ ይስተካከላል። በሌና በኢሳም ሳይት ያለው ነው የምላቸው ነገሮች በራሳቸው ሳይት መስተካከል ሲኖርባቸው በራሳቸው ጊዜ ይስተካከላሉ ብዬ ተስፋ አደርጋለሁ። በቻልኩት መጠን የማይቆጨኝን ነገር ለማድረግ ምናምን እየሞከርኩ ነው። ምትረዱኝ ያላችሁ አንዳንዶቻችሁ ደግሞ ካላችሁ ሙሀባ አብረን እንድንኖር ምናምን ከፈለጋችሁ ሙሀባ የተነሳ በጣም እንትን ትላላችሁ እና ኢንሻላህ አላህ ካለው ነገራቶች እናንተም እንደምትፈልጉት ምናምን ሊሆን ይችላል። ኢንሻላህ አይታወቅም። ግን ያው የሰው ልጅ ባሰበው አይሆንም እና እኔ ህይወት ወደ ላሰብኩት መንገድ ወስዳኛለች። የዛሬ 2 ዓመት አካባቢ ላይ ራሴን በዚህ ቦታ ላይ አላስበውም ነበረ። እንደዚህ አይነት ነገር ውስጥ ከባሉ ብዬ አላስበውም ነበረ። ዛሬ ላይ ደግሞ ያለሁት ደግሞ ማጠበቀው ብዙ ሰው የማይጠብቀው ቦታ ላይ ነኝ ያለሁት እና ያው እኔ በቻልኩት መጠን ነገሮችን ለማስተካከል ባላንስ ለማድረግ ምናምን እየሞከርኩ ነው። በራሴን በኩል እኔም የማይጎዳኝ ነገር ሰው የማይጎዳውን ነገር ቤተሰቤንም ማላሳዝንበት ነገር ለማድረግ እየሞከርኩ ነው። ምክንያቱም መቼም አብዛኞቻችሁ ታውቁታላችሁ የቤተሰብ ነገር ከባድ ነው። ቅድሚያ ለቤተሰብ መስጠት አለብን። ቤተሰብ ያልወደደው ያልፈቀደ ነገር አይሆንም እና በቻልኩት መጠን እነሱን ተቃውሜ ወይም ደግሞ እነሱን ረግጬ ሄጄ ነገ ላይ የሆነ ነገር የሆነ መጥፎ ነገር ቢደርስብኝ ወይ ይሆናል ብዬ ያሰብኩት ነገር ባይሳካና ድጋሚ ወደ ቤተሰብ መመለስ እንኳን ቢፈልግ ትንሽ ይከብዳል። ያው ከመጀመሪያው ምናምን የሚባል ነገር አለና
ለዛ ነው በቻልኩት መጠን ለአባቴ ለማስረዳት